በጋዜጠኝነት ሙያ ተመሬ ከወጣው በኋላ ፋና ኤፍኤም 99.9 ከቢኒያም ስሞን ጋር የኢትዮጵያ ፕሪሚየር ሊግ ጨዋታዎችን በተለይም የወላይታ ዲቻን ከየስቴዲየሙ እናስተላልፍላችሁ ነበር። የምንወደው እግር ኳስ ዛሬም በሮባ ኢንተርቴይንመንት እየሰራ እንገኛለን። ስለ አድናቆት ስለ አስተያየት እጅግ አድርገን እናመሰግናለን። 7 ከዓለም ዋንጫው መጠናቀቅ በኋላ በአውሮፓ ታላላቅ ሊጎችም እንቀጥላለን። በቀጥታ ስርጭት፣ በዶክመንተሪ፣ በስፖርታዊ ጉዳዮች ሮቤል አለማየሁ 38ኛ ቀን በዓለም ዋንጫ አብሬያችኋለሁ። እንግሊዝ 4 ፈረንሳይ 3 79 ደቂቃ ተሻገረን። አሁንም እንግሊዝ ወደ ጨዋታው መግባቷን ትታ የምትከላከል ከሆነ ትቀጣለች። ከዛ የተማሩ ይመስላል። እያጠቁ እየተጫወቱ ይገኛሉ። እንደገና ሌላ ኳስ! ምንድን ያደረገው ጁዲ ቤሊንጋም? ያለቀለት ኳስ ሳተ። ጎበዝነ በእውነት እኔ ከሚዲያው ርቅ ያለው ለዛ ነው ያላወቅኩ ብሏል። ስለ አስተያየት 7 እጅግ አድርገን እናመሰግናለን። 4 እኩል ወጣ። ዛሬ ኦሊሴ ያባከናቸው ኳሶች የሚያስቆጩ ናቸው። በነገራችን ላይ 6ኛ አሲስቱን አድርጓል ዛሬ ክሊያን ምባፔ ላስቆጠረው ኳስ። በቀላሉ አቻ የሚሆኑበትን አጋጣሚ አባክኗል ሚካኤል ኦሊሴ። ጨዋታው እየጋለ አሁን ሲመራ የነበረው ፈረንሳይ የማሸነፍ ጉጉት ውስጥ ገብቷል። 4-0 ሲመራ እረፍት ወጥቷል። 3 አስቆጠረ በሁለተኛው አጋማሽ። 4-3 ጨዋታው 81 ደቂቃ ተሻገረን። ኦሊሴ ለአሲስት ነው እንጂ ለጎል አይሆንም ብሎናል ሙልጌታ። ቬንዙዌላዊው ዳኛ ቬኔዙዌላ ሕክምና እየወሰዱ ይገኛሉ። እግራቸውን ቫዝሊን እየተቀቡ ነው። ብዙ ሜዳ ስላካለሉ ይመስለኛል። ክሊያን ምባፔን እየተመለከትን እንገኛለን። 10ኛ ግብ። ሰማንያ 81 ደቂቃ ተሻገርን። ቶማስ ቱሄል ሪስ ጄምስ ኮንሳን የሚተካው ይሆናል። ቁጭ ብሏል ተመቶ ጉዳት አጋጥሞኛል ብሎ እንመልከተው። ከሕክምና ቡድኑ ጋር እየወጣ ይገኛል። ሪስ ጄምስ የሚቀየር የሚገባ ነው የሚሆነው። ክቡራትና ክቡራን ይህ ጨዋታ የደረጃ ነው። 3ኛ ለመውጣት በዓለም ዋንጫ እጅግ አዝናኝ 7 ጎሎች ተቆጥረውበታል። 4-3 እንግሊዝ ፈረንሳይን 4-3 እየመራች ትገኛለች። ቀሪ ደቂቃዎች ምን ያስመለክቱናል? የዓለም ዋንጫ የፍጻሜ ጨዋታ ነገ ይደረጋል። ፈረንሳይ አሁንም
አራተኛ ግብ ለማስቆጠር ባፔ መተው አቅም አልነበረውም።